እንዴት አደራችሁ? ዛሬ ይሄንን ቪዲዮ ወንዶች ሴቭ በማድረግ ሴቶች ደግሞ ለባሎቻችሁ ሼር በማድረግ ትጀምራላችሁ። ምክንያቱም ብዙ ወንዶች ሴት ልጅ ደስተኛ የምትሆኑ የሚመስላችሁ ጠዋት ላይ ቁርስ ኩክ ስታረጉ ወይም ደግሞ ስጦታ ስትሰጧት ነው። እኔ ግን ዛሬ አዲስ ሀክ ነግራችኋለሁ። መታጠቢያ ቤት ትገቡና የጎን ፈሳሽ ሳሙና እንዲሁም በረኪና እንዲሁም የእጅ ሳሙና እንዲሁም የመስታወት ማጽጃ ከሱቅ ገዝታችሁ ትገቡና እንደዚህ ሽንት ቤቱን ጽድት ታድርጋችሁ በተለይ ይሄ መቀመጫ ፓርቱን እንደገና ወደ ውስጥ ምናምን ሳታጸዱ ከላይ አይደለም እሺ፣ በደንብ ዲፕ ታጸዳላችሁ። እጃችሁን ይቆሽሻል ብላችሁ ለምታስቡ ሰዎች ደግሞ እንደዚህ አይነት ጓንት ትጠቀሙና የሻወሩ ቦታ ደግሞ ይሄኛው ነጭ የሚሆነውን ፓርት በደንብ ግድግዳውን ደግሞ እንደዚህ በመጥረጊያ ታጸዳላችሁ። ይሄን ሁሉ ስታጸዱ እሷ ተኝታ ነው እሺ መሆን ያለበት፣ ማወቅ የለባትም፣ ድምጽ ማሰማት የለባችሁም። የሶፍት ማስቀመጫውንም እንደዚህ በደንብ ታዲያ የሶፍት ማስቀመጫውንና የሻወሩን ቦታ ግን ጥቁር ከሆነ በተለይ እንዲሁም ደግሞ ሲልቨር ከለርም ከሆነ በሶፍት ወይም ደግሞ በንጹህ ፎጣ መጨረሻ ላይ ታደርቁታላችሁ ነጠብጣብ እንዳይዝ ማለት ነው። የእጅ መታጠቢያውንም መስታወቱንም እንደዚህ ጥብ ካደረጋችሁ በኋላ እጃችሁንም ደግሞ በጎ የእጅ ሳሙና ትጥብ ትሉና ቀስቅሳችሁ ሰርፕራይዝ አድርጓት ሞክሩት።